ህይወት በስመ አብ የለም። እና አጠቃላይ ፓርክ ላይ መስራት ያለበት ሰው የማምነው ፐርሰናል እንትን ነው። ፐርሰናል እና ታራሚ ወንጀል ሰርቶ የሚታረም ሰው ያው ፓርክ ገብቶ ቢሰራ ይታረማል ከማረሚያ ቤት ጋር። ይሄን ሁሉ ስላችሁ ምንድነው የመስራት ጥላቻ ኖሮኝ አይደለም። ፓርክ የሰሩ ሰዎች ይሄን ነገር ይሄ እንትናቸው ነው ደስተኛ ሆኖ አሉ ስላችሁ ምንድነው የምር ደስተኛ ሆኖ አይደሉም። ሌላ አማራጭ አጥተው አይነት ነገራቸውን አጣቦ አይነት ነገር ኖሩ ታስራ አንዳንድ ጋርመንት ሌላ ድርጅቶች አሉና ልክ ሲነጋ ከአንድ ሰዓት አካባቢ ስራ ትገባለህ ትጀምራለህ 12 ሰዓት ትወጣለህ። ሳምንቱን ከማንድን ነው ከሰኞ እስከ ቅዳሜ ኢግኖር ዩ ማለት አንተን እንደ ዴኮሬቲቭ ማን እንትን አያደርጉም ኮንሲደር አያደርጉም። ይጮሁብሃል። ሞደርናይዝድ የሆነ ኮሎናይዜሽን የባሪያ ስርዓትን የሚታይበት ኦፕሬተር ጋር መታችሁ ብትጠይቁ 2 ዓመት እና ከዛ በላይ ቆይተህ 400 ብር ስትጨምርብህ አስበዋል። ሼም አይደለም? ከ2 ዓመት በኋላ 3000 ብር ላይ 200 ብር ወይም 400 ብር ጨምረው ድሮ ጥቅማ ጥቅም ከምታገኘው ነገር ይቀንሳል። በዚህ ከላይ 200 ብር ወይም 400 ብር ከጨመሩብህ እዛ ጋር አቴንዳንስ ነው ምናምን አላውንስ 200 የሚሰጡ ከሆነ እሷን ዜሮ ያደርጉታል። እስቲ ነው ያር እንዴት ነው መስራው እዛች ጋር ማለት ነው። እዛ ዜሮ ከወደዳችሁትና ከተመቻችሁ ኖሩ እትላፍቱ እስኪና እንደታሰረ አይነት ነው ማይንዱ ላይ የሚያሳምነውና አይሄድም ይባላል። ይሄ ወደፊትን ሳየው በእንደዚህ አይነት ህይወት አልቀጥልም። ከነ በፊት የገቡ የዛሬ 5 ዓመት 6 ዓመት ካምፓኒ ላይ የሰሩ ሰዎች እስቲና ህይወታቸው ተመሳሳይ ነው። እስቲና በድር ህይወት ላይ ናቸው። እስቲና why you remain in your destructive life. like after graduation በኋላ ነበረ እዚህ ኢንዱስትሪ ፓርክ ከአንድ ድርጅት ልብስ አምራች ድርጅት ጋር ስራ ጀመርኩት። ፓርክ አካባቢና የፓርክ አይነት ስራዎችን ገና እዛ ግቢ ያለውኝ አይነት ነገር ስጠላው ነበር። የስራ ኤንቫይሮንመንቱ ምናምን በጣም ዘግናኝና አስጠሊ አድካሚ እና በቃ አይነት ነገር እንደሆነ ሲነግሩኝ አይነት ነገር አቅ ነበር። ከዛም በዘለለ ደግሞ አፕታይሽ ባሮምንጭ ተከስተር ሼር ካምፓኒ ላይ አይቼዋለሁ ነበር። ግን አፓረንት በኋላ ያለው ሁኔታና ሲሰሩ የነበሩ ሰዎች ሲነግሩኝ አይነት የተፈጠረብኝ ኢሜጅ ኢንዱስትሪ ፓርክ ጋር ገብቼ ለ2 ዓመት ይቆያሉ ብዬም አልገመትኩም ነበር። በፍጹምም መግባት ወደዛ አይነት ኤሪያ ያመጣሉ ብዬ አልገመትኩም ነበር። ያው ሀገራችን ኢትዮጵያ ትታወቃለ ያው ስራ አጥነት ምናምን የሚባለው ነገርና ስራ ልምድ የሚባለው ነገር ስለሆነ አይነት ነገር ገባኝና 2 ዓመት ያየሁት ነገር ነው ማለት የምፈልገውና ለኤቭሪ ግራጁዌት ያው መነሻ ደሞዙ 3000 ብር ነው። ሹር ቤዚክ ሳላሪ 3250 ብር ነው ያው እና ኤቭሪ ግራጁዌት ያው 5 ዓመት ግራጁዌት ከሆንኩ ነው 3000 ነው። 4 ዓመት ግራጁዌት ከሆንኩ 2700 ነው 800 ማለት ነው። 3 ዓመት ግራጁዌት ከሆንኩ አሁን በእርግጥ 3 ዓመት የለም ከዛም በታች ነው እና 3000 ኦኬ ያው ጀመርኩት አይነት ነገር እየጠላው ገፋው አይነት ነገር እንትኑ ኢንቫይሮንመንቱ ላይ እና በጣም ቦሪ ያደርገኝ ነበር። የቻይኒዝ ካምፓኒ ነው ተሰራበት የነበረው ካምፓኒ እና their culture ለስራ ያላቸው ቻይኒዝ ቢሄቨር ደስ ይላል። ግን
ለአንተ ያላቸው አመለካከት ሁላችሁ ለአንተ ያለው አመለካከታቸው እንትን just weird ነው because they not consider you as educated ነገሮችን ሃንድል እና ራን ማድረግ እንደምትችል ነገር አይገምቱም they not believe on you እምነት ያላቸው ማለት ነው እሱን ያየው የእንትኑን 6 ወርክሾፕ ነበረ በቪዲዮ መልክ ይመጣል አንድ ዊቪንግ ዳይንግ ፊኒሺንግ ሌላው ደግሞ ምንድነው በየእንትኑ በየወርክሾፑ ደግሞ ኢንስትራክሽን በየወርክሾፑ የተከፋፈሉ አሉ ኮዲንግ ስር ዋርፒንግ የሚባል አለ ሳይዚንግ የሚባል አለ ከዛ ቀጥሎ አለ ሌላም አለ ዊቪንግ እስከመጣ ከዛ አልፈ ስትመጣ ደግሞ እዛ ዳይንግ ላይ መጫንና ማውረድ የሚባል ነገር አለ ዳይ ማድረግ አለ ነገር ዳይንግ ክፍል ላይ ያለው ጉድኝ መሰላችሁ በኬሚካል ነው ዳይ የሚደረገው ነገርና በጣም አስጠሊ የሆነ ኬሚካል አለና በዛው ኬሚካል ዳይ ሲደረግ ሽታው በስማ በመጀመሪያው ቀን ላይ እንትን ዞር አጥወልውሎኝ ነበር ለወርቅ አይነት ነገር እና ከዛም በዛለ ላይ ክር ታወርዳለህ ትጭናለህ አይነት ነገር ታደርቃለህ ያ is very boring ደግሞ ዊቪንግ ላይ ወደ ዊቪንግ ሴክሽን ስትሄድ ተሰም ወርክ እና ሳይዚንግ ላይ ያለው ሳይዝ ማቴሪያሎች ሸልፍ አይነት ያለው ነገር ሽታው ጠረኑ ዊቪንግ ላይ ያለው ድምጽ በስማ አሁን በሶስት ፈርቅ ያዘውት ማታ ቀንና ሌሊት እና በአጠቃላይ ግን it is finishing ላይ እንደዚህ ሙቀቱ ሽታው ሩጫው አይነት ነገር በስማ እና ያው በሁለት አመት ቆይታዬ በርግጥ ያው በየወርክሾፑ እኔን ኢግኖር ነበር ያደረጉት ምክንያቱም ፊዚካሊ ፊት አላደረጋቸውም ለየትኛውም ወርክሾፕ በፈልጉት ምሮጥ እንደዚህ የሚሸከም የሚገፋ አይነት ነገር ነው ጋሪ የሚገፋ ማሽኑ ላይ ተንጠልጥሎ ምናምን እንትኑ አይነት ነገር ስለሆነ እኔ ለነገሩ ያለኝ ኢንተረስት ዜሮ ነው ባይዘይ አንድ ነገር ካልወደዳችሁት ለነገሩ ጋር እንትን ናችሁ you are just ነው now not interest ከሌላችሁ ምንም እንትን አይላችሁ ደስ አይልም ነገር so every workshop manager የነበሩ ሰዎች ኢግኖር አደረጉኝ እዛ እንዳያባረሩኝ የካምፓኒ ህግ አለ 60 ቀን አንድ የፕሮቤሽን ፔሪድ የሚባል 60 ቀን አለ 60 ቀን ካለቀ ወዲህ የሶስት ወር ደሞዝ ከፍሎልኝ ነው ማሰናበት የሚችለው ካሁን አለፈባቸው ሶ በየወርክሾፑ እንደዛ አይነት ነገር network አሁን መጨረሻ ላይ ቴስቲንግ ላብራቶሪ እንተናልና ወደዛ መሩኝ ሴቶች ብቻ ነበሩ ወቅቱ ስለነበሩት እና ወንድ ዶክተር አቀም ምክንያቱም ላብ ህጉ አንዱ ማወልወል አለበት እንትን ለማቴሪያሉ አይነት ከዛ ያው ላብ ደግሞ አድቫንቴጅ አለው ብዬ ከሴቶች ጋር ስትራቴጂ ጀመርኩ የወሎ ሼማ and then እንዴት ነው 3200 ብር ላይ አላውንስ ተብሎ ጥቅማ ጥቅም ተብሎ 200 ብር 20 ብር 300 ብር ምናምን ይባላል እና ያለ ቀሪ 25 የስራ ቀናት አሉ ይሁዳ ይደመርና እሱ ጋር ከተገኘ ነው የሚሰጠው አንዷን ቀን ያለ በፈቃድ ስትቀር እስከ 300 ብር ነው ካለው ነገር የሚያነሱት ደግሞ ያለ ፈቃድ ከቀረ ጉድ ነው ኮንትራት ብለው አይ ጆርናታ ብለው
የፓርክ ስራና ያው ከዛ ከ3000 ብር 11% ጡረታና ምንድን የጡረታና ግብር ተቆርጦ የ3000 11% ተሰርቶ ከዛ ተቆርጦ ቢያኝ ደርሰውና 2000 ምናምን ብር አለመስ ካላንስ ጋር 3000 ብር ዞሮ ከዛች ከ3000 ብር ያው ሐዋሳ ነበር የሰራሁትና እስከ 1000 ብር ነው ቤት ያው ወጣ ብለህ ነው ከከተማ ወጣ ብለህ ወደ ገጠራማ አካባቢ ወደ ዳር አካባቢ እስከ 1000 ብር ትከፍላለህ። እንግዲህ ከ3000 ብር 1000 ብር ወጥቶ ያለ ቀሪ ከሰራህ ከ3000 ብር 1000 ብር ወጥቶ 2000 ብር እና ለዛም ሳሙና አለ አስቤዛ አለ እስከ 1000 ምናምን እስከ 1000 ብር ቆጥበህ ከበላህ ነው ያው በዳቦ ምናምን አድርገህ በቀን አንድ ሳትጠግብ ልትበላ አይነት ነገር ከሆነ እና ዞሮ የሚቀርልህ ወይ 500 ብር ለዘና 500 ብር ኪሲ ይተርፋል። ክርስቲያን ከሆንክ ለቤተ ክርስቲያን ደግሞ መክፈል አለብህ። እንደ ጓደኛ ጋር መውጣት አለብህ። መልበስ አለብህ። መጠጣት አለብህ። የለም በፓርክ ወጥ በስመ አብ የለም። እና አጠቃላይ ፓርክ ላይ መስራት ያለበት ሰው የማምነው ፐርሰናል እንትን ነው። ፐርሰናል እና ታራሚ ወንጀል ሰርቶ የሚታረም ሰው ያው ፓርክ ገብቶ ቢሰራ ይታረማል። ከማረሚያ ቤት ጋር ኦልሞስት ተመሳሳይነት አለው። የስራ ጫናው የስራ ኢንቫይሮንመንቱ ያለው አንኮምፎርታብል ዞን። ይሄን ሁሉ ስላችሁ ምንድነው የመስራት ጥላቻ ኖሮኝ አይደለም። ስራ እኮ ይወደዳል። ስራ ነው ሰው የሚያከብር በስራ ነው የምትከበረው። ግን የምትሰራው ስራና በዛው ስራ የምታገኘው ነገር ማች ሳይሆን ሲቀርብህ በስመ አብ በለው። አሁን ሮጤ ተሸክመ ፈርተ ምን አድርገህ የሆነ ዲስትሬስ የሆነ ላይፍ ስትኖር ከወር ብድር ስትጠይቅ ይሄ ፓርክ የሰሩ ሰዎች ይሄን ይሄ እንትናቸው ነው ደስ የሚኖሩበት ህይወት ስለሆነ በዛ ህይወት ሰዎች ደስተኛ ሆነው አሉ ስላችሁ ምንድነው የምር ደስተኛ ሆነው አይደሉም። ሌላ አማራጭ አጥተው አይነት ነገራቸውን አጣበው አይነት ነገር ይኖሩታል። ያው ይለምድ የለ ከአንድም ከሁለትም ስትዘግሙ አካባቢውን ተለምድና በቃ ትኖርበታለህ እና ሌላ ዓለም አይታወቅም። አሁን እንደውም እኔ የምሰራበት ድርጅት በፈረቃ ነው የምሰራው። አንዳንድ ጋርመንት ሌላ ድርጅቶች አሉና ልክ ሲነጋ ከአንድ ሰዓት አካባቢ ስራ ትገባለህ ትጀምራለህ 12 ሰዓት ትወጣለህ። ሳምንቱን ከማንድነው ከሰኞ እስከ ቅዳሜ እንግዲህ 5ቱን ቀን በቃ it is your work ይሄ እዛ ጋር ያለው ከጨርቅ ጋር ከሰዎች ጋር መጫወት ከአለቃው ጋር ምናምን ሌላውን ዓለም አታውቅም። ይሁዱን ብቻ እና አስበዋል። ደግሞ አንደኛው የሚያስጠላው ካራክተር ምንድነው? ቀደምም ብያለሁ። they ignore you ማለት አንተን እንደ ዴኮሬቲቭ ማን እንትን አያደርጉም ኮንሲደር አያደርጉም። ይጮሁብሃል፣ ያስጨንቁብሃል። እሱ ደግሞ አሁን ግራጁዌቱ አለ አይደለ ኦፕሬተር አለ ደግሞ ከዚህ ታች ኦፕሬተሩ ደግሞ ይጭናል፣ ይጮሃል፣ ያስጨንቃል። ይሄ ፍትሃዊ ሰብአዊነት ቀርተው ይሄ ረገጣና ሞደርናይዝድ የሆነ ኮሎናይዜሽን የባሪያ ስርዓትን የሚታይበት ኦፕሬተር ጋር መታችሁ ይስጠይቁ እንትን ነው እና ደግሞ የጋርመንት ጋር ያለው ጉድ አላቆመ ማለት እሱ ላይ የሰማሁት ነገር ነው። ኢንሰንቲቭ የሚባል ነገር አለ። በሮት ከሆነ ይሄ ታርጌት ነው ምንድነው ፕላን አለ። ፕላኑን ታርጌቱን ማሳካት ነው።
ከእሱ አንጻር በቃ ነው ሁሉም ሰው ትኩረቱ ወደዛ አይነት ነገር ሌላን አለማያ አያውቅም። አስዌል እንዴት ነበር? በጣም አስቸጋሪና አስጨናቂ የሆነ ህይወት ነበር ባለፉት 2 ዓመታትን ሁሉ ይህን እየጠላ እንደቆዩ ትሉኝ ነገ ሌላ ነገ ይመጣል በሚለው እምነት ማለት እንትን ጥበቃና እንትን ላይ ነበር ቆየሁትና በዛው በ2000 ማለት በ3000 ብር 2 ዓመት መስራት አስበዋል። እኛ ጋር ደግሞ የተለመደው ነገር ምንድነው? ያሰሰራበት ያለው ካምፓኒ ጋር የኔ ሁለተኛ ዓመት አንደኛው ዓመት አልቆ ሁለተኛ ዓመት ላይ ሲመጣ የለህም በቃ ስራ አትሰራም። እንትን ምንድነው ነግሌት ማድረግ 2 ዓመት እና ከዛ በላይ ቆይተ 400 ብር ሲጨምርብህ አስበዋል። ሼም አይደል? በስመ አብ በዚህ በ21ኛው ክፍለ ዘመን በኑሮ ውድነት በምን እንደዚህ ባየለ ጊዜ ከ2 ዓመት በኋላ 3000 ብር ላይ 200 ብር ወይም 400 ብር ጨምረው ድሮ ጥቅማ ጥቅም ከምታገኘው ነገር ይቀንሳል። በዚህ ከላይ 200 ብር ወይም 400 ብር ከጨመሩብህ እዛ ጋር አቴንዳንስ ነው ምናምን አላውንስ 200 የሚሰጡ ከሆነ እሷን ዜሮ ያደርጉታል። እስቲ ነው ያር እንዴት ነው መስራው እዛች ጋር ማለት ነው። እዛ ዜሮ መስራት ዲስትራክቲቭ ኤራ ይለዋል ዶክተር ደብሩ ሚረት ደብሩ መተጠቅሞ በሚል ቀናቸው እንትን ፕሮግራማቸው ላይ አንድ ጊዜ ሲያስተምሩ እንደዛ አይነት ኤራዎችን ዲስትራክቲቭ ኤራ ይሉታል። እና በዳቦ በበሶ ግቢ ነው እንግዲህ በሶ እንደማደርገኛል ላይቭ ሬዚስትና ሳስቴን ማድረግ ዳቦስ በቃ ጀስት ኑሪድ የሆነ ላይፍ ነበር። ምን ለማለት ነው የምፈልገው አጠቃላይ አርካ አካባቢ ለሚሰሩ ከወደዳችሁትና ከተመቻችሁ ኖሮ አያገባኝም። ግን ያለኝ ሳጀሽን ምንድነው? በወጣትነታችሁ የመስራት አቅም ያላችሁ ምንም የማድረግ አቅም ያላችሁ ዘንጣችሁ መልበስ መርጣችሁ መብላት ዓለምን የማየት ጊዜያችሁን እቺ ዝሆን አለ አይደለ? ዝሆን ስትወለድ በትንሽ ቀጭኔ ገመድ እንጨት ላይ ካሰራችሁ ትልቅ ሆኖ እስከና እንደታሰረ አይነት ነው ማይንዱ ላይ የሚያሳምነውና አይሄድም ይባላል። እና እንዴት ወደ ሰፈር ይመለሳለሁ ከሚል እና እንዴት በሰፈር የተለመደውን ስራ በአካባቢው የተለመደውን ስራ እሰራለሁ ከሚል ስንፍና የተነሳ በእንደዚህ አይነት የዝሆን ገመድ ታስራችሁ እንደሆነ ከሆነ ትዛፍቱ ግን የእውነት መስራት ትችላላችሁ፣ መለወጥ ትችላላችሁ። አካባቢው ላይ ያለውን ነገር ማድረግና በዛው ራሳችሁንና ላይፋችሁን ፕሮግሬስ ማድረግ ትችላላችሁ። ሰው በወጣትነቱ ዘመንና እግዚአብሔር በሰጠው እድልና ጊዜ መስራት ካለበት መስራት አለበት፣ መለወጥ ካለበት መለወጥ አለበት፣ ማግባት ካለበት ማግባት አለበት፣ በጊዜው እንጌጅ ማድረግ አለበት። ግን በዛው ገመድ ታስሮ እዛው መቆየት አልመከርም። እና አሁን ርዛይን ያደርጋለሁ ግን ይሄ ወደፊትን ሳየው በእንደዚህ አይነት ህይወት አልቀጥልም። ከነ በፊት የገቡ የዛሬ 5 ዓመት 6 ዓመት ካምፓኒ ላይ የሰሩ ሰዎች እስቲና ህይወታቸው ተመሳሳይ ነው። እስቲና በድር ህይወት ላይ ናቸው። እስቲና የግስቁልናን ህይወት ላይ ናቸው። they have no change on their life ምንም አይነት ለውጥን አካባቢ ላይ አይደለም። ግን እንትናቸውን ሳይኳቸውን ስላሳመኑበት ብቻ በቃ አሉ። ቀደም ዶክተር ሚረት ደበበ ያሉትን ነገር አስቼ ነበርና ምን አሉ መሰላችሁ? አንዲት ሴት ሙከራ ኤክስፐሪመንት ልትሰራ 2 እንቁራሪቶችን ከአካባቢው ሌክ
ውሃ አካባቢው ጋር የገንዳ ውሃ አለና ከዛ ሁለት እንቁራሪቶችን አመጣችና ሁለት ድስት ላይ ውሃ አድርጋ አንደኛው ድስት ላይ የፈላ ውሃ ሌላኛው ድስት ላይ ደግሞ ገና ቀዝቃዛ ውሃ አድርጋ ሁለቱንም ስቶቭ ላይ እሳት ላይ ጥዳ አንደኛው የፈላ ነው አንደኛው ገና ምንም ያልፈላ ነው ምንም ከቧንቧ እንደተቀዳ አይነት ነገር ሁለቱንም እሳት ላይ ጣደችና አንደኛውን እንቁራሪት በፈላ ውሃ ላይ يعني የፈላ ባለው ሙቅ ውሃ ላይ ትጨምራለች ሌላኛውን እንቁራሪት ደግሞ በቀዝቃዛው አሁን ገና በቀዝቃዛው ድስት ባለው ውሃ ላይ ታደርገዋለች እና ያው እሳቱን ለኩሰዋለች ያ ሙቅ ውሃ ላይ የተጣለው እንቁራሪት ወዲያውኑ ዘሎ ይጠፋል ያ ቀዝቃዛ ውሃ ላይ ያለው እንቁራሪት ይዘው ይኖራል ውሃው እየሞቀ ይመጣል አካባቢውን ማለት የውሃውን ሙቀት እየለመደ ይመጣል አይነት ነገር ያለው ውሃው መፍላት ይጀምራል ውሃው መፍላት ሲጀምር ነው እንቁራሪቱ እዛ ነው ያለውና ውሃው ከፈላ በኋላ ሴትየዋ እንትኑን አጠፍታ አውጥታ ስታየው ሰውነቱ ተፈረካክሶ ሞቶ ነው ያለው እንቁራሪት እና ዶክተር ምንድነው የሚሉት why you remain in your destructive life cycle እንቁራሩ እየተላመደ መጣ እስቲና ቀዝቃዛ ውሃው ነው ያለ ህይወቱ ነው I think ይሄ ብሪፍ ይገልጸዋል ብዬ አስባለሁ የዶክተር ነገር እና suggestion is for you የዶክተር ነገር ህይወታችሁን ጉልበታችሁን ነው ወጣትነታችሁን ባታባክኑ ያን ስላችሁ just በቃ it in my life ብላችሁ ኖሩ ሰዎች ስላሉ is not your life ከዛም በላይ ነው እነሱ እናንተን እነዛ ባላቶቹ ካስቀመጧችሁ በላይ ናቸው ጭንቅላታችሁን አቅማችሁን በዛው ልክ መሳል ጥሩ አይደለም በዛም ተሰሩ ከሆነ ለውጥን የምታመጡ ደስተኛ ህይወትን አምጥኖሩ ነው ካልሆነ ግን ዛሬው ነው እንደኔ ቆጣችሁ ፈርተንቻው ብሉና የሥራ ጥላቻ እንዳይደለ ይሰመርልኝ አቅማችሁን ግን በማይመጥን ሁኔታ ላይ ራሳችሁን ላይ አለማባከንን ይበሉ ማጋራት